የዓለም ክለቦች ሪያል ማድሪድን ይፈራሉ፣ ማድሪድ ደግሞ ባርሴሎናን። ባርሴሎናና ሪያል ማድሪድ ሁለቱ ኃያላን ላለፉት 10 ዓመታት አስገራሚ የሆኑ ስሜቶችን፣ ውዝግቦችን፣ ድራማና በሜዳ ላይ አስደናቂ ትዕይንትን የሚታይበት ነው። ባርሴሎና ትናንትናም ደግሞታል። 32ኛውን የኮፓ ዴል ሬይ ዋንጫ በማይረሳ ኤል ክላሲኮ ምሽት ሪያል ማድሪድን 3-2 በሆነ ውጤት በማሸነፍ ጨዋታው ድራማዊ በሆነ ክስተት ነው የተጠናቀቀው። ተከላካዩ ኩንዴ 90 ደቂቃ አልቆ በጭማሪ ደቂቃዎች ባስቆጠረው ግብ ክለቡ አሸንፎ እንዲወጣ ረድቶታል። ነገር ግን ወደ ትናንትና ጨዋታ ከመግባታችን በፊት አንዳንድ የማይረሱ የኤል ክላሲኮ ቅጽበቶችን ላስታውሳችሁ። እንደ አውሮፓውያን አቆጣጠር በ1950 አልፍሬዶ ዲ ስቲፋኖ ሪያል ማድሪድን ወደ እግር ኳስ ነገስታት ቀየረው። ባርሴሎናንና የቀረውን ዓለም በመብለጥ ወደ ማድሪድ የተዘዋወረበት መንገድ በራሱ ብዙ ውዝግቦችና ባለንጣነቱን በደንብ ያጠናከረ ነበረ። በ1974 ደግሞ የክራይፍ ድንቅ ስራ ዮሃን ክራይፍ ባርሴሎና ሪያል ማድሪድን በሳንቲያጎ በርናቦ 5-0 እንዲያሸንፍ ረዳቸው። ጨዋታው ከድልም በላይ ነበረ፣ የአንድ የእግር ኳስ ቡድን ሪቮሉሽን እንጂ። በ2005 ደግሞ ለሮናልዲኒዮ ቆሞ የተጨበጨበበት። በ2005 ሮናልዲኒዮ የማድሪድ ተከላካዮች ላይ ደነሰባቸው፣ እንዲሁም ቀለደባቸው። በበርናቦ ያሉ የማድሪድ ደጋፊዎች ቆሞ አጨበጨቡለት። እንደዚህ ደረጃ ላሉ ባለንጣዎች እንደዚህ አይነት ነገር ማየት በጣም ከባድ ነው። 2010 ሞሪኒዮ ቨርሰስ ጋርዲዮላ የ5-0 ጨዋታ። የፔፕ ጋርዲዮላው ባርሴሎና የጆዜ ሞሪኒዮን ማድሪድን 5-0 በሆነ ውጤት በካምፕ ኑ አሸነፈው። ጥራት ያለው ቡድን የታየበት ሊደገምም የማይችለው ይህ ጨዋታ ያለባቸውን የባላንጣነት ደረጃ አንድ ደረጃ ከፍ አድርጓል። 2017 ሜሲ ማሊያውን አውጥቶ የጨፈረበት። በ2017 ሊዮኔል ሜሲ የበርናቡን ደጋፊዎች በ92ኛ ደቂቃ ባስቆጠረው ጎል ጸጥ አደረጋቸው። ቲሸርቱንም አውጥቶ ለደጋፊዎቹ አሳያቸው። ይህ ምልክት ለባርሴሎናዎች ኤል ክላሲኮን እንደተቆጣጠሩት የሚያሳዩበት ነው። ከዲ ስቲፋኖ እስከ ሜሲ እያንዳንዱ ኤል ክላሲኮ የራሱን ታሪክ ይጽፋል። እናም ትናንት ማታ ሌላ የማይረሳ ትዝታ አይተናል። የማታው ጨዋታ ምንም አይነት ረፍት የሌለው ጨዋታ ነበር። ባርሴሎና በፔድሪ አማካኝነት የመጀመሪያውን ጎል በ28ኛው ደቂቃ አገኘ። ፔድሪ ከላሚን ያማል የተሻገረለትን ኳስ ነበር ከቦክስ ውጭ አክርሮ መጥቶ ያስቆጠረው። ክሊያን ምባፔ ከረፍት መልስ ተቀይሮ ገብቶ በ70ኛው ደቂቃ የተገኘችውን ቅጣት ምት ወደ ጎልነት በጥሩ ሁኔታ ቀይሯታል። በ77ኛው ደቂቃ የመሃል ተጫዋቹ ቹዋሜኒ ከኮርና የተሻገረለትን ኳስ በግንባሩ አስቆጥሮ ማድሪድን መሪ ማድረግ ችሎ ነበር። ሆኖም ፈራን ቶሬስ በ84ኛው ደቂቃ የአቻነቷን ጎል አስቆጥሮ ወደ ጭማሪ ደቂቃ ባርሴሎናዎች እንዲገቡ አረጋቸው። ጁሌስ ኩንዴ ወደ ፔናልቲ ያመራ የሚመስለውን ጨዋታ በ116ኛው ደቂቃ ከብራሂም ዲያዝ ስህተት ያገኘውን ኳስ ከቦክስ ውጭ አክርሮ የመታውን ቲበር ኮርቷን አልፎ ባርሴሎና 32ኛውን የኮፓ ዴል ሬይ ዋንጫ እንዲያነሳ ረዳቸው። ባርሴሎና በዚህ ዓመት ሪያል ማድሪድን 3 ያግኝቶት 3ቱንም አሸንፎታል። ጃንዋሪ ላይ በስፓኒሽ ሱፐር ካፕ 5-2 ያሸነፈው ሲሆን በላሊጋው ኦክቶበር ላይ ደግሞ 4-0 በሆነ ውጤት ነው። ባርሴሎናዎች እንደተጠበቀው ጨዋታውን በኳስ ቁጥጥር በልጠው ነው የጀመሩት። ከዚያም በላይ የሚገርመው ታክቲካሊ ፍሌክሲብል መሆናቸው ነው። ሶስቱ ሚድፊልደሮች የጨዋታውን ቴምፖ ጠብቀው ነው የተጫወቱት። ዲፌንሶች ደግሞ ዲሲፕሊን ሆነው የማድሪድን ካውንተር አታክ ሲቆጣጠሩ ነበረ። ሪያል ማድሪዶች በአንዳንድ አጋጣሚዎች በጣም አስፈሪ ነበሩ። ነገር ግን የባርሴሎናዎች ኢነርጂ ፕሬስ የሚያደርጉበት መንገድና ኳሶችን የሚያንሸራሽሩበት መንገድ የማድሪድ ተጫዋቾች እንዲሰለቹ አድርጓቸዋል። ሁል ጊዜ በጭማሪ ደቂቃዎች ማነው ዋንጫውን በጣም የፈለገው የሚለው ትልቅ ጥያቄ ነው። ትናንት ማታ ባርሴሎና እንደነበር አይተናል። ሌላ ታሪክ በኤል ክላሲኮ ምሽት ተጽፏል። ባርሴሎና በድጋሚ የኮፓ ዴል ሬይ ዋንጫ አሸንፏል። በጥበብ ብቻ ግን አይደለም፣ በልብም በፍላጎትም እንጂ።
እንደ ሁሌው ታሪኩ ይቀጥላል። ምክንያቱም ኤል ክላሲኮ ምንም ማለቂያ የለውም። ሁሌም አዲስ ሌላ ኤል ክላሲኮ ይመጣል። ከዚህ በመቀጠል በዕለተ ቅዳሜ ስለተደረጉ የእንግሊዝ ፕሪሚየር ሊግ እና ኤፍኤ ካፕ ውጤቶች ልንገራችሁ። ክሪስታል ፓላስ በታሪካቸው ለሶስተኛ ጊዜ ብቻ ለኤፍኤ ካፕ ዋንጫ ደርሰዋል። ፓላሶች አስቶን ቪላን 3-0 በሆነ ውጤት በማሸነፍ ነው ወደ ዋንጫ ማለፋቸውን ያረጋገጡት። ጎሎቹንም እስማኤል ሳር 2 ጎሎችን ሲያስቆጥር ኤዜ ደግሞ አንዱን ጎል አስቆጥሯል። ፓላሶች ዋንጫውን ከበሉ ከ119 ዓመት በኋላ የበሉት ሜጀር ትሮፊ ይሆናል። በእንግሊዝ ፕሪሚየር ሊግ ቼልሲ ኤቨርተንን በጃክሰን ጎል ታግዘው 1-0 በሆነ ውጤት አሸንፈው ወጥተዋል። ብራይተንን ከዌስትሃም ያገናኘው ሌላኛው ጨዋታ ዌስትሃሞች እስከ 83ኛው ደቂቃ 2-1 ሲመሩ ቢቆዩም 89ኛ እና 92ኛ ደቂቃ በተቆጠሩ 2 ግቦች 3-2 በሆነ ውጤት ሊሸነፉ ችለዋል። ቻምፒዮንስ ሊግ ለመግባት ባለው ፉክክር ውስጥ ያለው ኒውካስል ዩናይትድ በአይዛክ በዳንበርን እና በዊሊያም ኦሱሉ ግቦች ታግዘው ኢፕስዊች ታውንን 3-0 በሆነ ውጤት አሸንፈዋል። ቤን ጆንሰን ከኢፕስዊች በሁለተኛ ቢጫ ካርድ ከሜዳ ሊወጣ ችሏል። ኢፕስዊች ታውን መውረዱን ያረጋገጠው 3ኛው ቡድን ሆኗል። ሌላኛው ሳውዛምፕተንን ከፉላም ያገናኘው ጨዋታ በፉላም 2-1 አሸናፊነት ተጠናቋል። በመጨረሻም ወልቭስ ሌስተርን 3-0 በሆነ ውጤት የተጠናቀቀ ጨዋታ ነው። በማንቸስተር ዩናይትድ በጥብቅ የሚፈለገው ኩኛ 1 ጎል እና 2 አሲስት አድርጓል። ነገ የሚደረጉ ጨዋታዎችን ስጠቁማችሁ በእንግሊዝ ኤፍኤ ካፕ ግማሽ ፍጻሜ ኖቲንግሃም ፎረስት ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። በፕሪሚየር ሊጉ ቦርንማውዝ ከማንቸስተር ዩናይትድ እና መሪው ሊቨርፑል ከቶትናም የሚያደርጉት ጨዋታ ይጠበቃል። ሊቨርፑሎች ካሸነፉም ይሁናቸው ከወጡ የሊጉ ሻምፒዮን መሆናቸውን ያረጋግጣሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። አብሬያችሁ የነበርኩት እኔ ነብዩ ነኝ። ቪዲዮውን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ። ሰናይ ቀን።